جرتو غادي تندي كيسان نغاني سني فاشا اما كدفني بكيتي اما يسن دفني جچاف كديفاني بيكو كاميرامان كالان كدني دفني ارك يسني تيمنو በቃ ኢፋማ ጋፋቹ ፍሌ ማለት እንጂ ነምኒ ተኮ ኦዶን ለኪሲሴ ኦዶንቴ ኢፊ ፌድና ኸኛ ዱፍኔ አመ ዋኒ ዱፍኔ ጀቻፎኒ መሰረት ነይከኛ ሀናንና ዲቫን ይቅርታ ልንጠይቅ ነው። ሀናንና ይቅርታ እኛ ሳናንቀው የቤቲ ቤተሰብ ደግሞ የሀና እህት ወገን ሆነን በጣም አስከፍተናቸዋል። ለፍቅር የከፈሉትን መስዋዕት እኛ ሳንደግፍ ቀርተን ያደረግነው ነገር በጣም አሳዝኖናል። ስለዚህ ሁለታችንም ደግሞ እሱ እንደምታውቁት ስራስ መስታወቅና ተዋንዳ ሲጋራችሁ ከሀና ከቤቲ ጋር መጥቼ ነበር እና በወቅቱ ብር ስለሚያስፈልገኝ አስገድዳኝ ያረኩት ነገር ነውና እና ብቻ አላወኩም። በጣም የማይሆን ስራ ነው የሰራሁት። ብር ስለሚያስፈልገኝ ነው በወቅቱ እናቴ ሆስፒታል ስለነበረች ለሷ ስላስፈልገኝ ነው እና አሁን የመጣሁት ደግሞ ለይቅርታ በጣም ስለጎዳው ዴቫ በጣም እነሱንም ስላስቀየምኩኝ ይቅርታ ልጠይቅ። አማኝ ተጃጅሮ ወንላም ካና ማለት ከዴቫ ሌሌ ፈድናፍ ያኒ ሚት ካሽ ወደ ነበርባች ስለታ ሰሊፍ ቢዴ ሰሊፉ አከና ወኒ ደለጋን አከናም ፋታነትን ፈካን ፈቃታት ሰና ፈቃት መሪስ ዳ ወደ በተከን ዳቢሱ ኸይለ ካሽ ሲፊ ዳራን ጀቴ ካሽ ዳነሱ ሶዳ ካና ኸይሰውንዳ ነሴንሲስቴ ጆጅራ ኤጋ አሁን እንደምታውቁት ሁላችሁም ደግሞ ሀናና ዲቫ አብረው መኖር ጀምረዋል ሲመስለኝ ታይቶኝ እና እስኪ እነሱም ደግሞ እንግዲህ እግዚአብሔር ደግሞ ከአሁን በኋላ ያለው ህይወታቸው የሰላም የፍቅር የደስታ ያድርግላቸው። እኛ ደግሞ ዛሬ ላጠፋነው ጥፋት ይቅርታ ልንጠይቅ ሁላችሁም ደግሞ እኛም ከነሱ ጋር ወንድ ቤት ላይ ለጌነት ጀመርሳ ቤት በቃ መጭቱ በተጠኛ ነው ግን ቤት እንግዲህ እንደሰማው ከሆነ ቤቲ ታስራለች እና እስር ቤት ትገኛለች። ባረገችው ነገር ጥፋተኛ ሆና እኛም መስከረንባን ነበረ። ብቻ አሁን እስር ቤት ትገኛለች እና እኛም ባጠፋነው ጥፋት መቀጣት ነበረብን። ግን ብቻ በብር ምክንያት ነው ፈልጌው ያረኩት ነገር እንዳልሆነ እንድትረዱ ይፈልጋለሁ። ብቻ ላረኩት ነገር ይቅርታ ልጠይቅ እፈልጋለሁ። ዴቫንም ቢሆን ቤቲ ሀና እና ይቅርታ ሁላችሁንም ይቅርታ ጠይቃለሁ። ቻፉ ቤቲን አማ በክቲ ተነቲ ማነ ሄዳጅት ማነ ሄዳ ከጅር ከንቲስ ሴኑ ቀምና በቲ ኸኛ ፍቂጣት አርገቹ ቀምና ገሩ ዋን ንቲንሴ ነፍጨቻ ዋና ሚናን ተጫዋቺ እሺ ጉዳታ ካይረ ጉዳታ በተለ እሺ መሰረተው እንዲ ቀብሲስተ እሺ ሰኒፉ አማ እሺ መከመነ ሄዳጅት ያው ረቢ ተቆ እሺ ስፔክሲ የሳንቴ ዲፋማ ጋፈቴ ወዲ ጅራኔ ማሻአላ ገሩ ያው ከስንታኔ ነው ማረካውን ቀቁ አኩማ ቪዲዮ ዴብቹ ዴና አሁን ደግሞ እስኪ ዲፋዛ ጋር ያለው እና ማለት ዲፋንም ከደሚከተል ደቂቃ ነገር እስኪ እንጠይቀዋለን። ይቅር ይበለን አይበለን አናውቅም። እስኪ እንሞክራለን። የሚፈጠረውን ነገር እንግዲህ ታዩታላችሁ ብዬ አስባለሁ። እስኪ ወደ ዴቫ ጋር ሄደን ዴቫ ፋና ኢፋማ ጋፈና ሳነደ በከተለ ዴቫ ነች በከተለ ተሪፉ አርገዝን ጀራጋሩ ቀናማ ዳሃናለ ዴቫ ላይ አርኪኔቲ ካሜራማን ኢሳን እንበፈን ዴቫ በተለይ ምንም ነው የማያውቀው ካሜራማኑን ለምነው ነው እዚህ ጋር የመጣ ነው። ካሜራማን መከራ ነው የተባበረ ተባብሮና እናመሰግናለን። የዴቫ ካሜራማን እስኪ ሁኔታውን እናየዋለን። የሚፈጠረው ነገር አይታወቅም። ንዴትም ጭሮ ሊጠብቀን ይችላል። እንግዲህ ይቅርታችንን ሊቀበል ይችላል አይታወቅም። ብቻ እስኪ እናየዋለን። አሁን ዶፍታናለ ዴቫ ላይ በጣም ማለት በቃ እንት በዲ ኸኛ አመኔ ጅራ በእቺስ ላይ ጅራ ካላፉ ዲቫ ሜስን ይጋፈን የሀና ቤተሰብ የዴቫ ቤተሰቦችንም የሀና ቤተሰቦችንም በጣም አጥፍተናል እና ይቅርታ እናንተንም ደግሞ በዚህ አጋጣሚ ይቅርታ አድርጉልን።
እኛ አስበነው ሳይሆን እንዳልኳችሁ በብር ግዴታ ስለሆነብኝ በብር ስለሚያስፈልገኝ ስለሆነ እናንተንም ይቅርታ አድርጉልኝ። እስኪ እሱንም እንጠይቀዋለን። ስለዚህ አማ ዴቫን ነው ትራችሁ ታውጅን ሳው ታው ታይማታ እንጠይቃለን ማለት ሲና ላይ ምን ነገር ይላል እንግዲህ እስካሁን አላየንም። ለብራን ታብራችን ነብሩት ሰዲስ ሲቶች ያሰይ በቃ እሱን ተውና ከእኛ ጋር አውራስ በኋላ እንነግራለን። ምራ አልሞታባችሁ ድጋሜ ሊደውልኝ ነው የመጣችው። ኧረ እንደምታስበው አንቺ እኮ ከደሽኝ አልኩ ከደሽኝ ድጋሜ እንዴት ነው የምትመጪው? ይካድኩ ካውቂያለሁ እና ዛሬ ላጠላለ መሰለኝ ለምን ነው ሲወጣኝ እኮ ለነገር ነው ታይኝ ነገር ተፈታኝ ማደረጋት ምንድነው? አሁን በቃ አረፍኳት። ለምን አማታው ለምን ነው ከይዲ ማቱ አሽምሬ ይፈላል አማኑት ዋን ፍሬጀታ እኔ ይፈምስ ጋበጭ እኔ ይፈምስ እኔ ይቅርታ አልፈልግም። ይሰራልኛል እኮ ይቅርታ እንደሚሰራልና እንደማይሰራለ በስምምነት መሀል እናየዋለን። ስለዚህ ይቅርታ ልጠይቅ ይቅርታኝ ታቀበል። እሱን ደግሞ ዛሬ መጣሁት ለአደባባይ ወይም ደግሞ ለሆነ ነገር ሳይሆን ስለተፈጠረው ነገር በጸጥታ ተንተ ይቅርታ ልጠይቅ። እሺ ምን ነው ምክንያታችሁ? እንግዲህ ምራ እኔ አንተን እንዲህ ወይም ደግሞ ያንተን ቃል ሳልፈጽም ከአና ጋር ከቤቲ ጋር በመስራቴ በጣም ይቀር። ይሄን ደግሞ አንተን ይጠቅምሃል ብዬ እንጂ ጎዳሃል ብዬ አላስብም። ምንድነው የማይጎዳ እየተደረገብኝ አላይሽም? እና ታዲያ በሰዓቱ ለፍቅር ብለህ ነው ታዲያ እኮ ነገር ቤተሰብ ያልፈቀደው ነገር እንዴት ትጠቀምበት? ኖ አዳም እኔ እኮ ለፍቅር አድረኩ። አንቺ ግን እኮ ካድሽ እኮ እኔ አምኜ ባሳየሁት ግን ይሄን ታሳያለሽ ነው ልሰው አንተ ከዛ በላይ ነው ጉዳት ስለሌለብህ ነው። ልጎዳ እኔ ልሙት እንጂ ለምን ታሳያለሽ? በቃ ማከሰለ ዲሲቲ ዲፋመስ ጋር ትሉፈኝ ዲፋመስ ያለራው እኔ ፈለኔ አልፈልግም። በቃ እንደዚህ አይነት ነገር ምንድነው? ለምን ጭራሽ ይዘሽ መጣሽ? እሱ አይ ተረጋጋ። እኛ የመጣ ነው ለይቅርታ። አንተ እንደምታስበው ፈልጌ አይደለም። መጀመሪያ ዋንሚቲ ምንሽ ምክንያት እሺ አንቺ ምን ነው ምክንያትሽ? እኔ ብር ስለሚያስፈልገኝ በወቅቱ እናቴ ሆስፒታል ሆና ስለነበር ብሩ ስለሚያስፈልገኝ ለዛ ነበር ያንን ነገር እንዳረግ ይተገደደ እና ታዲያ በአንተና እኔ መገደል አለብኝ? በሞት ኖር ሆኖም ቀረም ስራ ነበር እንዳትሞት ያደረኩት እሱ ነው። ታዲያ እምነት ተቀበል እና እኔ ገለውኝ እኮ ነው የሄድኩት። ሞቻለሁ እኮ ምን አሁን መነሳቴ ነው እንዴ? በቃ ይዛን እኮ ነው ተፈጠረ መጣት አይደለም። ሁሉም ደግሞ መጨረሻ ላይ የስራው ነው ያገኘው። ሁሉም ሰው ስህተት ይሰራል። ከስህተት መማሩ ነው። እና ታዲያ በስህተታችሁ ሰው ቢጠፋት ነው አጋጣሚ ለዚህ ቦታ አንተ ታስፈኩኝ ጀመር ከሱ ጋር ለመጣች እኮ እሱን ተውና የእሱን ችግር አዳምጠው። እሱ ስለተፋራ ለምን መጀመሪያ እንዳልጠይቀው አስቤው እኮ አይደለም ይፈልጋል። ለምን ከወንድ ልጅ ነው ምንድነው? እና ታዲያ እሱ ፈልጋል እንዴ ልሙት ታዲያ አንተ መሞት አይደለም እኮ ያልተስማማህበት ነገር ስለሆነ በሰዓቱ የተፈጠረ ጉዳይ ነው። በእናትሽ ቤት ታያ በእናትሽ በቃ አሁን ሰላም ነው። ልትረዳኝ ሞክር። ወንድ ልጅ ለወንድ ነው የሚረዳው። እናቴ ታማ እዛ ጋር እኔ አልሰራም ብል የሆነ ጥሩ አይመጣም እና ለዛ አስቤዋልና ብሩ ስለሚያስፈልገኝ ነው ያንን ሁላ ነገር ያደረኩት። አንተ ወንድ ልጅ ሆነ ስለናስ ነግረህ አትረዳም? እኔ በቃ ምንም ነገር ማሰብ አልፈልግም። በእናታችሁ አማሱ ወንሲ ሲንጆት ስለገለችራ አይ ማልጆቱ በቃ ወኒ ባክቴን አንተ ጀነሳ ማንቲ ይልኩት ሆስፒታል ጀርቲቱ አይ ጊዜ ደለጋ ከነ ወኒ ናርከ ደግሞ ከምትን ሟት ወኒ ሻሻዳ ወኒ ደረሰ እኮ ሳንንደ ዲሲ ኮኮ ማን ዋንታ እኮ እናቱ ነጥነሽ እኔ ልሙት ሽበሱና መጀመሪያ ተረጋጋ እኮ እንዳትሞት እኮ ነገርኩ። ካድኩ የመሰለ አንተ እንዳትሞት ያደረኩት ነገር ነው። አይ
أتاكن دوني جتشافي عواني سجلا دي مجتشاف أتاكن دوني أي ما عرفنا ما وني جاي أنا عم بنات بعد ما تاكل بجانب كذي يعني جمر ساراسل بني بقاني نان ترى سجوا تاوين بقى ይቅርታ ምንም ነገር አልፈልግም ተውኝና ሂዱልኝ እኮ ይቅርታ አድርገንልና እንደነበረን ፍቅር እንደነበረን ቆይታ እኔ አልፈልግም ይቅርታ በቃ ሂዱልኝ በቃ እኔ ሰላም እንፈልግ በቃ ይቅርታ ሳትልኝ ሲጀመር ለምን ይመጣ አንተ ለምን ያወጣች ይሳዲ ሰላሜን አግኝቼ ነው ነው ኧረ ተው እናት ኧረ በቃ ይቅርታ አልፈልግም ማነመማረምቴ ገራ ኮነ ራስታ ማነመማረምቴ ገራ ኮነ ራስታ ባራሬ የኑ ፌሰርካ ወራ ጅርታ ባራሬ የኑ ፌሰርካ ወራ ጅርታ onneen kaatee inciisu garaanii onneen kaatee inciisu garaanii osoo yaadaan bochuu ijiin buruqini ana malee kabiraa hin jaallatini ana malee kabiraa hin jaallatini.